ታላቅና የተፈራ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ስም ለ2017 ዓመተ ምህረት የመልካም ወጣት ፕሮግራም እንጸልያለን። ታላቂቱ እጅ የበረታችው እጅ ብዙዎችን የምታድን ከጨለማ የምታወጣ ከሞት የምታስመልጥ ቀንበርን የምትሰብር እግዚአብሔር ሆይ ታላቂቱ እጅ እየተጨነቀች ላለች ነፍስ እንድትዘረጋ በዚህ ዓመት መልካም ወጣት የብዙ ሰዎች መቃብር እንዲከፈት በጌታ በኢየሱስ ስም በክብር እንድትገለጥ በኃይል እንድትገለጥ ጸልያለሁ። ጉባኤ ሁሉ ከኔ ጋር ተባብረው አሜን ይበል። እግዚአብሔር ሆይ በጌታ በኢየሱስ ስም በኃይል እንድትገለጥ እባቡን እንድትወጋው ዘንዶ እንድትቆራርጠው እግዚአብሔር ሆይ የሟርተኛውን ሟርት እንድትከለብጠው የደጋሚውን ድግምት ከንቱ እንድታረግ በዚህ ዓመት ማምለጥ ያለበት ሰው እንዲያመልጥ መዳን ያለበት እንዲድን መትረፍ ያለበት እንዲተርፍ እግዚአብሔር ሆይ ማረፍ ያለበት ሰው እንዲያርፍ እግዚአብሔር ሆይ መጎብኘት ያለበት ቤተሰብ እንዲኮበይ እንባዋ መታበስ ያለባት እናት እንባዋ እንዲታበስ እግዚአብሔር ሆይ የብዙዎች ትዳር እንዲከነባ የብዙዎች ጨለማ እንዲገፋ የብዙዎች ድካም እንዲከባለል የብዙዎች እስራት እንዲቆራረጥ የብዙዎች ቀንበር እንዲሰበር ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ተብሎ እንደተጻፈ እኛ ደግሞ ከሁለት በላይ ነን። በነ ማርቆስ እናት ቤት በነ ማርያም ቤት ለታሰረው ጴጥሮስ ጸሎት ይደረግ እንደነበረ መልአኩ እግዚአብሔር እንደላከው በሩ አውቆ እንደተከፈተ ዛሬ ለታሰሩ ወጣቶች ጸልያለሁ። በጫት ለታሰሩ፣ በአረቄ ለታሰሩ፣ በሐሺሽ ለታሰሩ፣ በአመጽ ለታሰሩ፣ በነፍሰ ገዳይነት ለታሰሩ፣ በተስፋ መቁረጥ በድብርት ለታሰሩ እጸልያለሁ። ለጴጥሮስ የላከው መልአክ ወደ ታሰሩበት ወደ ውስጠኛው ክፍል እንዲገባ የታሰሩበት በር እንዲከፈት መዳን እንዲሆንላቸው ማምለጥ እንዲሆንላቸው መትረፍ እንዲሆንላቸው መሻገር እንዲሆንላቸው ከተቀጠረላቸው የሞት ቀጠሮ እንድታድናቸው ጣልቃ ግባ በእነሱና በሞት መካከል ጣልቃ ግባ በአምና ካቻምና በባለፉት ዓመታቶች ጣልቃ እንደገባ ዘንድሮ ለስምህ ክብር ለትውልዱ እግዚአብሔር ሆይ በረከት ለሀገር መጎብኘት ምክንያት እንዲሆን ሌላ ትውልድ በገፍ ከሲኦል እንዲያመልጥ ከጨለማ እንዲያመልጥ ከሞት እንዲያመልጥ እጸልያለሁ። አንድ አባት እንዲያርፍ አንድ እናት እንድታርፍ ከመከራ ከጭንቅ ከሰቆቃ ከሰቀቀን እንድታርፍ ሳቅ ወደ ኢትዮጵያ እናቶች ቤት እንዲገባ ጌታ ሆይ ደግሞ ጸልያለሁ። በፉጨት ልጆችን እንድጠራ ከሰሜን ከደቡብ ከምስራቅ ከምዕራብ ከያሉበት ቦታ ዘንድሮ መለኮት ቀጠሮ የቀጠረላቸው ወንዶች ሴቶች ይህ ድምፅ እንዲደርሳቸው ሕዝቅኤልን እንዳልከው እነዚህ የደረቁ አጥንቶች በሕይወት ይኖራሉን አልከው። አንተ ታውቃለህ። ትንቢት ተናገረባቸው። ከአራቱም አቅጣጫ ንፋሳት መጥቶ ከዛ የደረቁ አጥንቶች እርስ በርሳቸው ተቀራረቡ፣ ተገጣጥመው ብርቱ ሰራዊት ሆነው ቆሙ። በኢትዮጵያ ምድር የተበታተኑ ወጣቶችን የሚያቀራርብ እንደገና የሚገጣጥም እንደገና ብርቱ ሰራዊት አድርጎ የሚያቆም ያንተ ንፋስ በእነዚህ ሁለት ወራቶች ከኢትዮጵያ ሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አገሪቷ ላይ እንዲነፍስ እንዲያናውጥ የአጋንንት መንደር እንዲናወጥ የሟርተኞች የደጋሚዎች የመተተኞች ቤት እንዲናወጥ እንዲናወጥ ትውልዱን አስሮ ያዘ ምሰሶ ከመሃሉ እንዲነቀል ከስሩ እንዲነቀል በኢየሱስ ስም ጸልያለሁ። ጥራ፣ ወንዱን ጥራ፣ ሴቷን ጥራ፣ ከያሉበት ጥራ። ያንተ ፉጨት ይድረሳቸው። ቀስቅሳቸው፣ ለመፈታት ቀስቅሳቸው፣ ለመዳን ቀስቅሳቸው፣ ለማምለጥ ቀስቅሳቸው፣ ለመፈወስ ቀስቅሳቸው፣ ለማመን ቀስቅሳቸው። በሐዋርያት ሥራ መጽሐፍ ውስጥ የእግዚአብሔርን ቃል መስማት ይወድ እንደነበረው አለቃ
እግዚአብሔር ሆይ ልባቸው ለቃል ክፈት። ደግሞ ጸልያለሁ አቅም ጉልበት ለሌላቸው እግዚአብሔር ሆይ ገንዘብ በጀት ለሌላቸው መጥተው የሚማሩበትን እግዚአብሔር ሆይ የሚካፈሉበትን እግዚአብሔር ሆይ ሪሶርስ እንድትለቅልን ምንጮች እንዲከፈቱ በሮች እንዲከፈቱ እግዚአብሔር ሆይ የደጋግ ሰዎች ልቦች እንዲቀኑ ለዚህ ፕሮግራም እንዲራሩ ደግነት ቸርነት እንዲያረጉ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ፕሮግራሙ ተጀምሮ እስከሚያበቃ ድረስ ነገር ሁሉ በአንተ ቁጥጥር ስር እንዲሆን ከቤታቸው ወጥተው እግዚአብሔር ሆይ ሐዋሳ ደርሰው እስከሚመለሱ እግዚአብሔር ሆይ የመኪና መንገዱ በአንተ ቁጥጥር ስር እንዲሆን አደጋ ጣይ መናፍስቶች እንዲታሰሩ እኛ ፕሮግራሙን ጀምረን እስከምንጨርስ ድረስ የጥፋት ኃይላቶች ሁሉ እንዲታሰሩ በጌታ በኢየሱስ መንገዱን እንዲለቁ አውራ ጎዳናውን እንዲለቁ ገጠር ከተማውን እንዲለቁ በጌታ በኢየሱስ ክርስቶስ ጸልያለሁ። ለመዳናቸው ይሆን ዘንድ እግዚአብሔር ሆይ ግዑዙ ነገር እንኳን እንዲተባበራቸው ግዑዙ ነገር እንኳን እንዲተባበራቸው በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ከፍ አድርጉ እጆቻችሁ። ከዚህ በፊት ያረከውም ከዚህ በኋላ የምታረገውም ክብሩ ላንተ ብቻ ይሁን። ጥቅሙ ለሕዝብ ይሁን።